ዛሬ አትደልይባትም? ለምን አሸቂባትም በልጅሽ? ምክንያቱም ትናንትና ፎክረሽ ነው የሽኩ ሐሰን ግን ይመቸው። የምሬን ነው ተመልካቾች። ሐሰን አለ አይደል በጣም ነቃ ያለ ነው። ብሩኬም እንደ ሐሰን ነቃ ብትል ምን አለበት? እንደ ሐሰን ነቃ ብትል። ሐሰን አራዳ ነገር ነው በቃ አለ አይደል የገባው። ሐሰን የሚያወራው ነገር ልክ እኮ ነው። እውነቱን ነው ሐሰን የሚያወራው። ብሩኬ እንደዚህ ነቃ ብትልስ? ብሩኬ የሆነ ሞኝ ነገር ነው። ዲኤንኤ ድጋሚ ይሰራ ብያለሁ እኔ ከዚህ በፊት እንዴት ተናግሬያለሁ። ልጅቷ ልትበጠብጥ ነው የመጣችው። የምሬን ነው። አጨማለቃት። ብሩኬ አጨማለቃት ነው የምላችሁ ተመልካቾቼ። ብሩኬ አጨማለቃት፣ እዩን አጨማለቃት። ቤት ልግዛለሽ፣ ላኑርሽ፣ ልንከባከበሽ አለ ብዙ ነገር። እሱ ነው እንደዚህ የሚያጨማልቃት። ልጅቷ ግን ልትበጠብጥ ህይወታቸውን ለመበጥበጥ ሃይሚና ብሩክን ለመበጥበጥ የመጣች ልጅ ናት። መጀመሪያ ራሱ ነግሬያችሁ ነበር። ገና ስትመጣ ልትበጠብጥ እንደመጣች የሆነ ነገር አስባ እንደመጣች ነግሬያችሁ ነበር። ምንም ነገር ቢሰጣት ፍንክች አትልም። ሃይሚን የሆነ ነገር እንዳታረጋት የሆነ ነገር የሃይሚ በጣም የዋ ጥሩ ስለሆነች ሰው ስለምታምን ያቺ ከባድ ልጅ ናት። ሃይሚን አንድ ነገር እንዳታረጋት እያልኩኝ ነበር። ከዚህ በፊት ተናግሬ ነበር። ልጁ ደግሞ ድጋሚ መታየት አለበት። ብሩኬ ሞኝ ነገር ነው። ዝም ብሎ ተቀበለ ወዲያው። ድጋሚ ቢታይ ቢጣራ ባይነኝ። እንግዲህ እናንተ ምን ትላላችሁ ተመልካቾቼ? ድጋሚ ቢጣራ ጥሩ ነው። ዲኤንኤ ልጅቷ ልትበጠብጥ ህይወታቸውን ልትበጠብጥ። ለምን? በጣም ስለሚዋደዱ ስለምታቅ። ሃይሚና ብሩክ በጣም ስለሚዋደዱ ስለምታቅ ልትበጠብጣቸው ነው የመጣችው። እቺ ልጅ ሁን ብላ የመጣች ልጅ ናት። ብሩክ ኮስተር አላለባትም። ብሩክ ፊት ስለሰጣት አለ አይደለ በቃ እንትን አላት። እንደ ሐሰን ቢሆን ኖሮ በቃ ስራት ይዝ ነበር። ሐሰን እውነቱን ነው። ሐሰን እውነቱን ነው። የምሬን ነው። ሐሰን እንደዚህ አይነት ቀልድ አያውቅም። ሐሰን የገባው ነው። ብሩኬ ሞኝ ያገኘው ብላ ምንም አያውቅም ብላ ብሩኬ ላይ አለ አይደለ እኔ በጣም ነው የገረመኝ። እና ተመልካቾቼ ባለፈው በሰጣችሁኝ ክብር በጣም አመሰግናለሁ። ላይክ ሰብስክራይብ ያደረጋችሁ ሁሉ ያበረታታችሁ በሙሉ በጣም ቴንኪው። ወዳችኋለሁ ሁላችሁንም። እንግዲህ ሀገር ውስጥም ያላችሁ ውጭም ያላችሁ እንግዲህ በሰላም ኖራችሁ በሰላም ሀገራችሁ መጣችሁ ያሰባችሁትን እንድታሳኩ እመኝላችኋለሁ። ለቤቱ አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ እንዳረሱ ነው የምላችሁ። ሁላችሁንም ነው የምላችሁ። ደስ ያላችሁን አስተያየት እናንተ መስጠት ትችላላችሁ። እኔ ምን አልኩኝ? ዲኤንኤ ቢታይ ጥሩ ነው። ድጋሚ የምሬን ነው። ብሩኬ ገና ይቀረዋል፣ ምክር ይቀረዋል። አልበሰለም፣ በደንብ አልበሰለም። የምሬን ነው። ብሩኬ ምንም አልበሰለም። ሃይሚ ደግሞ የዋህነቷ በጣም አለ አይደል? ሃይሚ በጣም የዋህ ጥሩ ልጅ ስለሆነች ነው። ሌላ ሴት ብትሆን ኖሮ እንደዚህ ሲጨማለቀባት ብሩኬ ብታይ ጥላው ትሄድ ነበር። የሃይሚ ትዕግስት፣ የሃይሚ የዋህነት በጣም ነው ደስ የሚለው። የምር በጣም ደስ ይላል። እውነቱን እኮ ነው ሐሰን፣ እውነቱን ነው። እቺ ልጅ አለ አይደለ እንዴ ወንድ ናት። በቃ ብሩኬን ሁን ብላ ይዛው ልጅ ምናምን እንትን እንዲል እቺ ከባድ ልጅ ናት። ሐሰን ያለው እውነቱን ነው። እዩ ከባድ ናት። ከባድ ካንተ ጋር ነው መኖር የምፈልገው እኮ ነው ሴትዮ። አንቺ እኮ ደፋሪ አደረገች። አንቺ እኮ በጣም አይናው ታውስ ወንድ ደፈረ ነበር ይባላል። አንቺ እኮ ወንድ ልጅ ደፈርሽ እኮ ጀግና ሴት። እዩ ቀላል ሰው መስላችኋለች። በጣም ከባድ ልጅ ናት። እዩ ነግሬያችሁ ነበር። እንግዲህ እዩ በጣም ከባድ ልጅ ናት። ሃይሚ በጣም የዋህነቷ እዚህ ጋር አላያችሁም? ሃይሚ በጣም የዋህ ናት። ሐሰን እየተናገረ እንኳን ምንድነው ያለው? ብሩኬ ተጨማልቆ አይደለም አለች። የሚያስፈልጋትን ነገር ነው ያሟላላት። ቤት ምናምን አለ አይደለ ለልጁ ሲል የሚያስፈልጋትን ነገር አሟላላት አለች። እንግዲህ ይሄ ጥሩ አስተሳሰብ ስላላት ነው። ሃይሚ በጣም ጥሩና አለ አይደለ በጣም አስተዋይ ስለሆነችና ብሩኬን በጣም ስለምትወደው ነው። ሐሰን ደግሞ የተናገረው ሁሉ ልክ ነው። በጣም ተጨማለቀችብን። ሐሰን ቢሆን የምሬን ነው ልኳን ይሰጣት አለ አይደለ ስርዓት ያስይዛት ነበር። ልጅቷን ስርዓት ያስይዛት ነበር። በዚህ ከቀጠሉ ሃይሚም የዋናት ብሩኬም ሞኝ ነው። ሐሰን እዚህ ጋር ባይኖር ኖሮ የምሬን ነው አለቀላቸው። ሃይሚና ብሩክ ያለቀላቸው። እኔ ለዛውም የፈራሁት ማለት ነው። እኔ የፈራሁት እዩ የምትባለው ብሩኬን በሆነ ምክንያት አደንዝዛው ወይ አሳምናው በሆነ ምክንያት አለ አይደለ አሳምና ወደ ራሷ እንዳታመጣው ነው የፈራሁት። ከዚህ በፊት የተናገርኩት ነው እየሆነ ያያዩት ነው እያየነው ነው ተመልካቾቼ።
እዩ በጣም ከባድ ናት። ብሩኬ ሞኝ ስለሆነ የሆነ ነገር ታሳምነውና ሃይሚን ለማቃጠል ሃይሚን ለማናደር ስትል ብሩኬን እሷ ጋር ለማምጣት የሷ ለማድረግ እየጣረች ነው። ውስጥ ለውስጥ እየጣረች ነው። ብሩኬ ግን በጣም ነው የሚወዳት፣ ሃይሚን ይወዳታል። ግን እቺ ደግሞ እንዴት እንደምታመጣው ልጅቷ በጣም ከባድ ናት። እዩ የምሬን ነው፣ በጣም ከባድ ልጅ ናት። እኔ በጣም ነው የገረመኝ። የብሩኬ ጥፋት ነው እንግዲህ። ብሩኬ ማይሆን ነገር ውስጥ ገብተሃል፣ ማይሆን ጉድጓድ ውስጥ ነው የገባው። እንግዲህ ይሄ ሁሉ አንድ ጥፋት ብዙ ነገር ያመጣል፣ ብዙ ነገር ያበላሻል። እዚህ ጋር ሐሰን ባይኖር ለዛውም ልጅቷ ተጫወተችባችሁ። የምሬን ነው፣ ትቀልድባችሁ ነበር። ሃይሚን በዛ ላይ የዋናት ምስኪናት፣ ታምናለች፣ ሁሉን ነገር ታምናለች። ብሩኬም እንደዛው ነው ያምናል። ሐሰን ነው እዚህ ጋር አሁን ለዛውም የጠቀመው ሐሰን ነው። ልክ ልኩን አለ አይደለ የፈራችሁ እዩ ለዛው የምትፈራው ሐሰንን ነው። ሐሰን ልክ ነው የሚነግራት ስርዓት ፊት ለፊት እኔ ይመቸው፣ ሐሰን ይመቸው። የምን አንተ አሁን ብሩኬ የሐሰን ጓደኛ ነክ ነው የሚባለው። እንደሱ ነቃ አትልም፣ እንደሱ መልሳት መልስላትም በስነ ስርዓት። ልጅ ስትባል ደግሞ ቶሎ አመንክ። እኔ ድጋሚ እኔ የዲኤንኤ የዚህ ሀገር ውስጥ ስልሽ ዲኤንኤ እኔ ብዙም አያስተማምንም። በደንብ መታየት አለበት። ድጋሚ በደንብ እንትን ማለት አለበት። ወዲያውን አመንክ እኮ ደግሞ እስኪ ድጋሚ ታይ እንኳን አላልክም። እኔ ገረመኝ ብሩኬ። እስኪ ድጋሚ መመርመር አለብኝ፣ ይሄ ነገር መጣራት አለበት። እዩ እኮ ከፈለገች ዲኤንኤ ምናምን ብላ አስማምታ ምናምን የሷ ልጅ እንደሆነ ብዙ ነገር ልታረግ ትችላለች። እዛ ተማክራ ምን ታውቃለህ አንተ? አንተ በአካል በደንብ አጣርታችሁ ሐሰንም ሄዶ እዩም ሄዳ ሁላችሁም ሄዳችሁ ሃይሚም ሄዳ አብራችሁ ሁላችሁም ሄዳችሁ ታረጋግጣላችሁ። በቃ ድጋሚ እኮ መታየት አለበት። ወዲያውን በቃ ዲኤንኤ የተባለ ብለው ወዲያውን መቀበል የለበትም። ሄደ ድጋሚ ማጣራት በደንብ ውጪ ሀገር ውስጥ በደንብ መጣራት አለበት። ይሄን ነገር ሁሉ ማወቅ አለባችሁ። የልጅ ጨዋታ አትያዙ። በቃ አይደል የልጅ ጨዋታችሁ አያምርም። የልጅ ጨዋታ ምናምን እዚህ ጋር አታሳዩን። የህፃን ልጅ አለ አይደለ የልጆች ጨዋታ ነው እያሳያችሁ ያላችሁት። እንደ ትልቅ ሰው እንደ በሰለ ሰው ሄዳችሁ በስነ ስርዓት መታየት አለባችሁ። እኔ እሱ ነው ምክሬ። ሐሰን እኮ በጣም የገባው ነው። ማናት አለ ሐሰን ማለት ነው። ስለዚህ ሐሰን የሆነ የተረዳው ነገር አለ። በጣም ልጅቷን አውቋታል። ሃይሚን ምን አንድ ነገር ብታረጋትስ የሆነ ነገር ብታረጋትስ አለ ሐሰን። ብሩኬ ግን ይሄ ሁሉ አይመጣላትም። ብሩክ ይሄ ሁሉ ነገር አይመጣለትም። እዚህ ጭንቅላቱ ላይ ሐሰን መጣለት። ለምንድን ነው ያለው? እውነቱን ነው። ሃይሚን የሆነ ነገር ብታረጋት የባሰ ብሩኬ ምን ሊሆን ነው? የሆነ ነገር ብትሆን ማለት ከባድ ነገር ነው። እንግዲህ ተመልካቾች የዛ ሰዓት ብሩኬ ራሱን ሊስት ይችላል። እሱ ላይ ትልቅ በቃ አይደል ማይሆን ነገር ውስጥ ይገባል። ጭራሽ ይሄን እንኳን አላወቀም ብሩኬ። ይሄ ሁሉ እንደሚፈጠር አላወቀም። ይሄን ነገር ብታደርስበትስ ልጅቷ እንደዚህ ፊድ ሰጥቷት ሃይሚን አንድ ነገር ታደርጓለች። እሱን በቃ አይደለ ለምን ብሩኬ ከሷ ጋር እንዲቀጥል ብላ ያላት አማራጭ ሃይሚን የሆነ ነገር ማድረግ። በቃ ያላት አማራጭ እሱን ነው። ሃይሚን የሆነ ነገር አድርገታት ብሩኬን የሷ ለማድረግ ነው እቅዷ። ስለዚህ ሃይሚ ከእዩ ጋር ጭራሹንም መገናኘት የለባቸውም። ጭራሹንም እሷና ሃይሚና እዩ አንድ ላይ መሆን የለባቸውም። ጭራሹንም መራቅ። ሃይሚን አርቃት። ሃይሚ የዋናት ምንም አታውቅም። ሰው አላ አይደለ ታምናለች። እቺ እዩ የምትባለው በጣም ከባድ ናት። ሃይሚን በሆነ ምክንያት ጠርታት ብዙ ነገር ልታረጋት ትችላለች። ስለዚህ ብሩኬ ተጠንቀቅ። የሐሰን ምክር ሰማ። ሐሰን የምሬን ነው። ሐሰን በደንብ ያውቃል። ሐሰን በደንብ ነው የሚያውቀው። እና ተመልካቾቼ እንግዲህ የዛሬው ቪዲዮን ይመስል ነበር። እንግዲህ በቀጣይ በአዲስ ቪዲዮ ስለና ሃይሚ ስለና ብሩክ የምናወራ ይሆናል። እንግዲህ የእናንተን አስተያየት መስጠት ትችላላችሁ። ሁላችሁም ኮሜንት ላይ መስጠት ትችላላችሁ። ላይክ ሰብስክራይብ ማድረጉን እንዳረሱ። ሁላችሁንም እወዳችኋለሁ። ቻው ቻው።